ሰላም ውድ የጊዜ አካዳሚ ቤተሰቦች እንደምን ከርማችኋል? እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። በባለፈው ቪዲዮአችን እንግዲህ ተከታታይ ቪዲዮዎችን እየሰራሁላችሁ ነበረ። ስትራክቸራል ሞዴል ኢቫሉዌሽን ጋር ደርሰን ኮሊኒየሪቲ አናሊሲስን አይተን ነበረ ያቆምነው። ዛሬ እንግዲህ ወደሚቀጥለው ሳይሆን የምንሄደው እንዴት ሪፖርት እናደርገዋለን የሚለውን ትንሽ ቪዲዮ ላሳያችሁና ትንሽ ልስራላችሁና ከዛ በሚቀጥለው ቪዲዮ ደግሞ የሚቀጥለውን ከኮሊኒየሪቲ አናሊሲስ ቀጥሎ ያለውን እንሰራለን ማለት ነው። እንግዲህ የምንጀምረው ከየት ነው? ከሜዠርመንት ሞዴል ነው ማለት ነው። እንግዲህ እሱን ሪፖርት ማድረግ ስላለብን እንዴት ነው የምንጽፈው የሚለውን ለማሳየት ያክል ማለት ነው። ስለዚህ ሜዠርመንት ሞዴል ላይ ባለፈ እንደተነጋገርነው እንግዲህ የምናየው ሪላያቢሊቲ እና ቫሊዲቲ ነው ብለን ነበር ሪፖርት የምናደርገው ማለት ነው። ሁለት አይነት ሪላያቢሊቲዎች እና ሁለት አይነት ቫሊዲቲዎችን አይተን ነበረ ማለት ነው። ስለዚህ ወደዚህ ልወሰዳችሁና እንግዲህ መጀመሪያ ሞዴላችን ስንነሳ እንግዲህ ሪፍሌክቲቭ ሞዴል ነው፣ ሪፍሌክቲቭሊ ሜዠር የሚደረግ ሞዴል ነው ሞዴላችን። ስለዚህ ሪፍሌክቲቭ ሞዴል ሜዠር የሚደረግበት እና ፎርማቲቭ ሞዴል ሜዠር የሚደረግበት ቴክኒክ የተለያየ ቴክኒክ ስለሆነ ማለት ነው። ሪፍሌክቲቭን ሜዠር በምናደርግበት ፎርማቲቭን ምን አናደርግም ሜዠር አናደርግም ማለት ነው። ምናልባት አንዳንድ የሚመሳሰሉ ነገሮች ሊኖሩ ይችላሉ። ለምሳሌ እንደ ቫሪያንስ ኢንፍሌክሽን ፋክተር ነገር እነዚህ አይነት ነገሮች የሚመሳሰሉ ነገሮች አሉ። ከዛ ውጭ ግን አብዛኞቹ የተለያዩ ናቸው ማለት ነው። ስለዚህ እንግዲህ ከየት እንጀምር? እስኪ ከሪላያቢሊቲ እንጀምርና እንዴት ነው ሪፖርት የምናደርገው ሪላያቢሊቲ እንግዲህ ሁለት አይነት ሪላያቢሊቲ አለ ብለን ነበረ። የመጀመሪያው ኢንተርናል ኮንሲስተንሲ ሪላያቢሊቲ ነው። ሁለተኛው ደግሞ ኢንዲኬተር ሪላያቢሊቲ ነው። እዚህ ጋር እንደምታዩት ኢንዲኬተር ሪላያቢሊቲ። ስለዚህ ሁለቱንም ምን አድርገናል? ሪፖርት አድርገናል። ከዚህ ቀጥሎ ወደ ቫሊዲቲ ነው። ቫሊዲቲ ኮንቨርጀንት ቫሊዲቲ እና ዲስክሪሚናንት ቫሊዲቲ አለ። እዚህ ጋር እንደምታዩት ሁለቱንም ምን አድርገናል? ሪፖርት አድርገናል ማለት ነው። ስለዚህ የመጀመሪያው ኢንተርናል ኮንሲስተንሲ ሪላያቢሊቲ ነው። ኢንተርናል ኮንሲስተንሲ ሪላያቢሊቲ እንግዲህ ባለፈ እንደተነጋገር ነው ሜዠር የሚደረገው በክሮም ባች አልፋ እና በኮምፖዚት ሪላያቢሊቲ ምን ማድረግ እንችላለን? ሜዠር ማድረግ እንችላለን። እዚህ ጋር እንደምታዩት ማለት ነው ክሮም ባች አልፋ አለ፣ ኮምፖዚት ሪላያቢሊቲ ሮ ኤ እና ኮምፖዚት ሪላያቢሊቲ ሮ ሲ አለ። ይሄንኛው አቨሬጅ ቫሪያንስ ኤክስትራክትድ እንትን ስለሆነ ሃይድ ላደርገው ለጊዜው፣ አሁን የሚያስፈልገን ስላልሆነ ማለት ነው። እዚህ ጋር አንድ ቴብል ላይ ያለው ሶፍትዌራችን ላይ አንድ ጋር ስለሚያስቀምጥልን አብሬ ኮፒ ስላደረኩት ነው አንድ ጋር። ስለዚህ እንደምታዩት እንግዲህ ስጀምር ምን ብዬ ነው የጀመርኩት? The evaluation of internal consistency is the initial requirement for the reflective measurement model assessment. This is typically done using Chrome Batch Alpha. ታች ላይ ደግሞ ስለ composite reliability ያወራሁበት አለ which estimates reliability determined by the correlations between the manifest variables. The number of measurement elements in the scale significantly impacts its results. ያ ማለት less itemized scales usually have lower Chrome Batch Alpha values. ብዙ አይተም ያለው ብዙ Chrome Batch Alpha ይኖረዋል ማለት ነው። ነገር ግን PLSIM prioritizes the observed variables based on individual reliability. ይሄን ያሉት እንግዲህ ሳይት አድርጌያለሁ እንደምታዩት። then ሪሰርቸሮች ግን currently አሁን እየመጡ ያሉ ሪሰርቸሮች ለምሳሌ እዚህ ጋር እነዚህ ሰዎች ምን አድርገዋል? ክሮም ባች አልፋ ሞር ኮንሰርቫቲቭ ነው ብለው ያስባሉ because the development of various SIM techniques and it assumes all indicators are equally reliable. ሁሉም ኢንዲኬተሮች equally reliable ናቸው ብሎ አሲዩም ስለሚያደርግ ማለት ነው ክሮም ባች አልፋ። ነገር ግን ሁሉም ኢንዲኬተሮች እኩል የሆነ ሪላያቢሊቲ አይኖራቸውም። አንዱ ኢንዲኬተር ከሌላው ኢንዲኬተር ሊለይ ይችላል የሚል አሳምፕሽን ስላለ ሞር ኮንሰርቫቲቭ ነው ወደ ማለት መጥተዋል። ስለዚህ ይሄንኛውን ከምንጠቀም ይልቅ ምን ብንጠቀም የተሻለ ነው ይላሉ? ኮምፖዚት ሪላያቢሊቲን ብንጠቀም የተሻለ ነው ብለው ያስባሉ ማለት ነው።
ስለዚህ ኮምፖዚት ሪላያቢሊቲ እንግዲህ በኢነፍ የሚባለው የኮምፖዚት ሪላያቢሊቲ ቫልዩ ከ0.6 እስከ 0.7 ላይክ ፎር ኤክስፕሎራቶሪ ሪሰርች ማለት ነው እና ደግሞ ከ0.7 እስከ 0.74 ላይክ ላተር ስቴጅስ ሞር ኮምፕሌክስ የሆነ ሪሰርች ስንሰራ 0.7 እና እስከ 0.9 ድረስ ሪከመንድ ይደረጋል ማለት ነው ኮምፖዚት ሪላያቢሊቲ። ነገር ግን ኮምፖዚት ሪላያቢሊቲያችን ከ0.9 በላይ ከሆነ በጣም ደግሞ ሞር ሄደን 0.95 ጋር የምንደርስ ከሆነ ይሄንኛው አይዲያል አይደለም ይላሉ። ምክንያቱም ኮምፖዚት ሪላያቢሊቲያችን ወደ 100% ተጠጋ ማለት አይተማችን ምንድናቸው ሪደንደንት ወይም ላይክ ተደጋጋሚ ድግግሞሽ ያላቸው አይተሞች ይኖሩናል ኖረው ሊሆን ይችላል ማለት ነው በሞዴላችን ውስጥ። ስለዚህ ምን አይፈለግም ማለት ነው ወደ 100% እንዲጠጋ 95% እና ከዛ በላይ እንዲሆን 90%ም ያው ምን ይደረግ በሚል ማለት ነው የተፈቀደው እንጂ 90%ም ብዙ ሪከመንድ አይደረግም ማለት ነው። ስለዚህ በ0.7 እና ላይክ 0.6 እስከ 0.7 ድረስ ማክሲመም እስከ 0.9 ድረስ ቢሄድ ነው ማለት ነው የሚቻለው ወይም የሚፈቀደው ማለት ነው። ስለዚህ ምንድነው ያደረኩት አሁን ሪፖርት ሳደርግ ይሄን ከጻፍኩ በኋላ ቴብሉን ዳይሬክትሊ ክሬት ኮፒ አድርጌ ያመጣሁት ከሶፍትዌሩ ላይ ይሄን ቴብል ኮፒ አድርጌ ያመጣሁ ማለት ነው። ሴሌክት አደርገዋለሁ ይሄንን እንደዚህ ቁጥሩን ሙሉን ራይት ክሊክ ኮፒ አድርጌ አምጥቼ እዚህ ጋር ምን አደርገዋለሁ ማለት ነው ፔስት አደርገዋለሁ ማለት ነው። ሶ ይሄን ቴብል አገኛለሁ ማለት ነው። ዘን እዚህ ጋር ኮንክሉድ ሳደርግ ምንድነው ያልኩት as shown in the table below እዚህ ጋር ቴብል ቴና ለሪፈረንስ አድርጋለሁ the composite reliability of all the constructs is more significant than 0.7 and less than 0.95 which suggests that none of the studies constructs lack internal consistency። ስለዚህ internal consistency የሌለው ምንም አይነት ኢንዲኬተር የለም ማለት ነው። እዚህ ጋር እንደምታዩት ክሮምባች አልፋም 0.7 ትንሹ እዚህ ጋር የሚያሳየው 0.764 ነው ለኖሌጅ አፕሊኬሽን። ኮምፖዚት ሪላያቢሊቲም ሮ ኤ እና ሮ ሲ አለ። ይሄንኛው ሮ ሲ በጣም ሃይስቱ ነው። ኮምፖዚት ክሮምባች አልፋ ደግሞ ሎስቱ ነው። ይሄኛው ኮምፖዚት ሪላያቢሊቲ ሮ ኤ የምንለው በሁለቱ መካከል ላይ ያለ ነው። እዚህ ጋር እንደምታዩት ቁጥሮቹ በሁለቱ መካከል ያለ ነው በዚህኛውን በሮ ሲ እና በክሮምባች አልፋ ማለት ነው። ለምሳሌ እዚህ ጋር እንደምታዩት 0.83 ነው ይሄንኛው 0.881 ነው ይሄንኛው ደግሞ 835 ነው ማለት ነው። ስለዚህ በሁለቱ መካከል ያለ ነው ማለት ነው። ስለዚህ በዚህ መንገድ ምን እናደርጋለን ማለት ነው ሪፖርት እናደርጋለን ማለት ነው። one thing ኮንሲደር ማድረግ ያለባችሁ ሁሉ ጊዜ ትሬሽሆልድ ስታስቀምጡ don't forget to mention the author። ለምሳሌ እዚህ ጋር ምንድነው ያደረኩት እዚህ ጋር ይሄ ሰውዬ ሜንሽን እንዳደረገው ኮምፖዚት ሪላያቢሊቲ በ0.6 እና በ0.7 መካከል ይሆናል። እንዲሁም ለላተር ስቴጅ ደግሞ በ0.7 እና በ0.9 መካከል ይሆናል ብሎ ያስቀመጠው ይሄ ጸሐፊ ነው። ስለዚህ ይሄንን ምን አደርጋለሁ ማለት ነው ሳይት አደርጋለሁ ማለት ነው። ሁሉ ጊዜ ትሬሽሆልድ ስናስቀምጥ ሳይት ማድረግ ይኖርብናል። ሁለተኛው ሪላያቢሊቲ አሰስመንት ነው። ሪላያቢሊቲ አሰስመንት ላይክ ኢንዲኬተር ሪላያቢሊቲ ነው ሁለተኛው ሪላያቢሊቲያችን። ስለዚህ ይሄንኛው ደግሞ ሜዠር የሚደረገው በአውተር ሎዲንግ ነው ሜዠር የሚደረገው ማለት ነው። ስለዚህ ይሄ ቴብል አለ እንደምታዩት የኢንዲኬተሮቹ ሎዲንግ ማለት ነው በምን ላይ በራሱ በኢንዲኬተሩ ላይ በኮንስትራክት ላይ ሶሪ። ለምሳሌ እዚህ ጋር KA1 የተባለው ኢንዲኬተር ወይም አይተም በኖሌጅ አኩዚሽን በተባለው ላተንት ቫሪያብል ላይ ሜዠር ሎድ የሚያደርግበት አማውንት ይሄ ነው። KA2 የተባለው በዚህ አማውንት የራሱ ኢንዲኬተር ላይ ምን ያደርጋል ሎድ ያደርጋል። ሉክ ለምሳሌ KA1 የተባለው አይተም በሌሎች ቫሪያብሎች ላይ ምን አያደርግም ሎድ አያደርግም። ስለዚህ በራሱ
በራሱ ቫሪያብል ላይ ምን ማድረግ አለበት ማለት ነው ሎድ ማድረግ አለበት በኋላ ላይ ክሮስ ሎዲንግ የሚባል አለ ወደ እንትን ላይ ስንሄድ ቫሊዲቲ ላይ ስንሄድ ባለፈ ማሳየቻችሁ ነበረ አንድ ኢንዲኬተር በራሱ ቫሪያብል ላይ ሎድ የሚያደርግበት አማውንት ሌላ ቫሪያብል ላይ ሎድ ከሚያደርግበት አማውንት መብለጥ አለበት የሚል አንድ ኮንሰፕት አለ እንትን ላይ ማለት ነው ቫሊዲቲ ላይ ስለዚህ ያ ከዚህኛው ጋር ብዙም ሚላይ ነገር የለው ይመሳሰላል ግን እዚህኛው ጋር እንትን የምንለው እያንዳንዱ ኢንዲኬተር በራሱ በቫሪያብል ላይ በምን ያክል አማውንት ሎድ ያደርጋል ወይም ደግሞ ኖሌጅ አኩዚሽን የተባለውን ቫሪያብል ፎርሙሌት ለማድረግ እያንዳንዳቸው ኢንዲኬተሮች ምን ያክል ኮንትሪቢዩት ያደርጋሉ ስንት ፐርሰንት ሎድ ያደርጋሉ የሚለውን ለማወቅ ነው ማለት ነው ስለዚህ እዚህ ጋር እንደምታዩት አንዳንድ ነገሮች ጻፍን ለምሳሌ አውተር ሎዲንግ must be at least 0.708 ይሄ አማውንት መሆን አለበት ቢያንስ በትንሹ ማለት ነው ከዚህ በታች መሆን የለበትም however loadings greater than 0.5 is acceptable if fewer than 10 indicators are on the given construct additionally they support the የተባሉት እነዚህ ሪሰርቸሮች ናቸው support the idea that items with loadings ranging from 0.7 to 0.4 to 0.7 should be erased if the indicator's removal leads to the construct's composite reliability or average variance extracted exceeding a predetermined threshold ይሄን እስከዛሬ ድረስ እናወራ የነበረው ነው ስለዚህ እዚህም ጋር ሪፖርት እናደርገዋለን ማለት ነው ስለዚህ እዚህ ጋር እንደምናየው as shown in the table below table 11 some indicators have loadings below 0.7 ለምሳሌ ከ0.7 በታች ያላቸው አማውንት ያላቸው ኢንዲኬተሮች አሉ ለምሳሌ ይሄ ኢንዲኬተር እዚህ ጋር 0.67 ነው ወደዚህ ስንመጣ እዚህ ጋር የኛው 0.68 ነው ወደታችም ስንወርድ እንደዚሁ ይኖራል 0.69 ምናምን እያለ ወደታች እንደዚህ ከ0.7 በታች ሆኖ ኢንዲኬተሮች ይኖራሉ ማለት ነው ነገር ግን እነዚህ ኢንዲኬተሮች according to this rule እዚህ ጋር ምን ብለናል የምናጠፋቸው ከ0.4 እስከ 0.7 ያሉትን የምናስወግደው average variance extractዳችን ከትሬሾልዱ በታች ከሆነ ነው unless average variance extractዳችን ከትሬሾልዱ በላይ ከሆነ ምን አናደርግም ማለት ነው አናስወግድም ማለት ነው ለምሳሌ እዚህ ጋር እንደምናየው average variance extracted ሁሉም ከ0.5 በላይ ነው ትሬሾልዱ 0.5 ስለሆነ ከዚህ በታች ከሆነ ለምሳሌ የኖሌጅ አኩዚሽን ይሄ ለምሳሌ 0.4 ሆኖ ቢሆን እና አውተር ሎዲንግ ጋር ሄደን የኖሌጅ አኩዚሽን ከ0.7 በታች የሆነ ኢንዲኬተር ቢኖር አንዱ ኢንዲኬተር ምን ልናደርገው እንችላለን ልናስወግደው እንችላለን ይሄን የምናደርገው ግን እዚህ ጋር ለምሳሌ ከA1 የተባለችዋን ኢንዲኬተር ሪሙቭ ሳደርግ average variance extracted 0.5 እና ከዛ በላይ ሊሆን ከሆነ ማለት ነው ምን እናደርጋለን ሪሙቭ እናደርጋለን ዳስኬዝ ካልሆነ ግን ምን እናደርገም ሪሙቭ እናደርገም ለምሳሌ እዚህ ጋር ቀይ ያሳያል ይሄንኛው 0.708 ስለሆነ ነው ትሬሾልዱ ይሄኛው የሚያሳየው ይሄንን አሁን ሪሙቭ ባደርግ የኖሌጅ ፕሮቴክሽን average variance extracted ከ0.5 በላይ ይሆናል እንደዛ የሚሆን ከሆነ ሪሙቭ እናደርጋለን ካልሆነ ግን ሪሙቭ እናደርገም እናስቀምጣለን ማለት ነው ስለዚህ ምን አልን ማለት ነው these items loading were near to 0.7 ወደ 0.7 የተጠጋ ነው በጣም እዚህ ጋር እንደምታዩት ሁሉም ስለዚህ ምን እናደርገው ማለት ነው and were inside the permissible boundary that means from 0.4 to 0.69 the findings show that these measurement items had satisfactory individual item reliability and satisfied the established requirements ስለዚህ ሪኳየርመንቱን ያሟላል ማለት ነው that means the items were loaded onto the corresponding latent variables and were found to have the required internal consistency ስለዚህ ምንም አይነት ችግር የለም ብለን ሪፖርት እናደርጋለን እንዳያችሁት እዚህ ጋር ይሄን ቴብል ከየት ነው ኮፒ አድርገን የምናመጣው ይሄ ቴብል ማለት ነው ይሄ እንደዚህ ሰሌክት እናደርጋለን ሙሉን ከላይ ጀምረን እንደዚህ ሰሌክት አድርገን እስከታች ድረስ
ኮፒ አድርገን ራይት ክሊክ ኮፒ እና አምጥተን ወርዳችን ላይ ፔስት ማድረግ ነው ማለት ነው። ቫሊዲቲም ላይ ስንሄድ እንደዚህ ሁለት አይነት ቫሊዲቲዎች ናቸው ያሉት፣ ኮንቨርጀንት ቫሊዲቲ፣ ሁለተኛው ደግሞ ዲስክሪሚናንት ቫሊዲቲ ነው። እንደምታዩት እንግዲህ የተለያዩ ሪሰርቸሮችን ሳይት እያደረኩ እዚህ ጋር ጽፍ ያለው then the authors have assessed AVE for the indicators loading into their specified constructs in light of the earlier arguments argumentoቹ እዚህ ጋር ያሉት ናቸው። ስለዚህ table 10 shows ቴብሉ እዚህ ጋር ስላለ ማለት ነው። አሁን ቅድም ያስፈልገኝ ያልኩትን ይሄንኛውን ያስወጣውና ከለሩን ያ ስለዚህ average variance extracted ያስፈልገናል ማለት ነው። አሁን ምክንያቱም ኮንቨርጀንት ቫሊዲቲ በምን ሜጀር ስለሚደረግ በአቨሬጅ ቫሪያንስ ኤክስትራክትድ ሜጀር ስለሚደረግ ማለት ነው። ስለዚህ that the average variance extracted is more than 0.5 for each latent construct in the research. That means that every study construct complies with the convergent validity criteria according to here ይጣል 0.5 ስለሆነ ትሬሽሆልዱ ማለት ነው። ስለዚህ በዚህ መንገድ ምን እናደርጋለን? ሪፖርት እናደርጋለን ማለት ነው። ሁለተኛው ደግሞ ዲስክሪሚናንት ቫሊዲቲ ነው። ዲስክሪሚናንት ቫሊዲቲ በሶስት መንገዶች በሶስት መንገዶች ሜጀር ይደረጋል። የመጀመሪያው ሄትሮትሬት ሞኖትሬት ሬሽዮ ነው። ሁለተኛው ደግሞ ክሮስ ሎዲንግ ነው። ሶስተኛው ፎርነር ላርከር ክራይቴሪያ ነው። በእነሱ ሜጀር ይደረጋል። አይ ቲንክ ስለነሱ የተወራራ ቪዲዮ ያለፉት ቪዲዮዎች ላይ ሰርቻለሁ። እዛ ላይ እያንዳንዳቸው ምን እንደሆኑ እንዴት የት ጋር እንደምናገኛቸው አይተናል ማለት ነው። ስለዚህ ዛሬ አንዱን እንዴት ሪፖርት እናደርጋለን። ለምሳሌ ዲስክሪሚናንት ቫሊዲቲ ብቻ ነው ማነው HTMT ብቻ ነው እዚህ ላይ ሪፖርት ያደረኩት። ምክንያቱም ሌሎቹ ትንሽ ችግር ይጎድላቸዋል፣ የተወሰነ ችግር አለባቸው ተብሎ ስለሚታሰቡ ነው። ነገር ግን ላይክ በፎርነር ላርከር ክራይቴሪያ ሜጀር እንደሚደረግ እዚህ ጋር እንትን ብያለሁ። በክሮስ ሎዲንግም ሜጀር እንደሚደረግ አይ ቲንክ የሆነ ቦታ ላይ ጽፍ ያለው፣ እንዲሁም በHTMT ሜጀር እንደሚደረግ ማለት ነው። ስለዚህ HTMT the heterotrait monotrait ratio is recommended in place of the Fornell Larker criterion as some researchers question its effectiveness in identifying discriminant validity. Discriminant validity በትክክል አይደንቲፋይ ያደርገውን ብለው ስለሚያስቡ ነው ፎርነል ላርከር ክራይቴሪያን ይሄንኛውን ምን የሚያደርጉት ሪከመንድ የሚያደርጉት ማለት ነው። ለምሳሌ ይሄ ሪሰርቸር the maximum threshold for assessing discriminant validity to be 0.9 እንዲሆን ሪከመንድ ያደርጋል። threshold ማክሲመም ማለት ነው። ስለዚህ 0 የሚፈለገው ምንድነው HTMT 0.9 እና ከዛ በታች እንዲሆን ነው። 0.9 እና ከዛ በላይ ከሆነ ከ0.9 በላይ ከሆነ አሁንም ችግር አለ ማለት ነው። so እዚህ ቴብል ላይ እንደምናየው discriminant validity has obtained satisfactory results for all of its latent constructs and discriminant validity is supported. ስለዚህ እንደምታዩት ሁሉም ቫልዩዎች እዚህ ጋር እንደምታዩቸው ከ0.9 በታች ናቸው ማለት ነው። ስለዚህ ከ0.9 በታች ከሆነ discriminant validity is satisfied። ስለዚህ እነዚህ ከተሟሉልን discriminant validity convergent validity internal consistency እና indicator reliability እነዚህ satisfied ከሆኑልን የሚቀጥለው ስቴፕ ምንድነው የሚሆነው ማለት ነው? evaluation of structural model ነው ማለት ነው። እንግዲህ ወደ ሁለተኛው ስቴፕ ነው የምናመራው ማለት ነው፣ ወደ structural model evaluation። ስለዚህ structural model evaluation ላይ ምንድነው የመጀመሪያው ስቴፓችን የሚሆነው? collinearity አሰስ ማድረግ ነው የመጀመሪያው። ይሄኛው ኢንትሮዳክሽን ነው እዚህ ጋር ያለው እንዴት ነው አሰስ የምናደርገው ምናምን የሚለው ይሄኛው ከእንትኑ ላይ ያመጣሁት ሞዴል ነው። ይሄን ኮፒ አድርገን ማምጣት እንችላለን ከዛ። ስለዚህ የመጀመሪያው ስቴፓችን የሚሆነው assessment of collinearity issues between constructs ነው። የሚፈለገው በኮንስትራክቶች መካከል collinearity መኖር የለበትም ነው አላማው፣ ያ ነው። collinearity መኖር የለበትም። the first construct should be distinct from the second construct። ስለዚህ ባለፈ እንዴት የት እናገኘዋለን የሚለውን አይተናል
መጨረሻ ላይ ያየው ቪዲዮ ማለት ነው። ከዚህ ቪዲዮ በፊት እዛ ጋር መመልከት ትችላላችሁ። ስለዚህ ኮሊኒሪቲ በቫሪያንስ ኢንፍሌሽን ፋክተር ነው አሰስ የምናደርገው and variance inflation factor should be less than 5 according to here ይታል። እዚህ ከዚህ በታች ከአምስት በታች መሆን አለበት በእነዚህ እንዲሁም እዚህ ጋር ባሉት ሪሰርቸሮች አመለካከት ማለት ነው። ስለዚህ እዚህ ጋር እንደምናየው ቫሪያንስ ኢንፍሌሽን ፋክተራችን ከአምስት በታች ነው ሁሉም እዚህ ጋር እንደምታዩት። ስለዚህ ሁሉም ኢንዲኬተሮች ሁሉም ቫሪያብሎች ወይም ኮንስትራክቶች ምንድናቸው ማለት ነው? ዲስቲንክት ናቸው ማለት ነው። ዲስቲንክት ናቸው። ስለዚህ እዚህ ጋር እንደምታዩት the latent constructors VIF values are displayed in table 14 and every value is below the critical threshold, that is 5. This means that the concerns of multi-collinearity do not affect constructions. Therefore, there is no need to deal with this issue ብለን መጻፍ እንችላለን ማለት ነው። ሁለተኛው ደግሞ assessment of the significance and relevance of the structural relationships ነው። እንግዲህ እዚህ ጋር ዋናው የሪሰርቻችን ምን እንበለው ላይክ ልብ እንበለው ብቻው ሜን ፖይንት እዚህ ጋር ነው ያለው። ሪሰርቻችን ዲፌንድ ስናደርግ የምንጠየቀው ይሄ ነው። አውትፑታችን ያለው እዚህ ጋር ስለሆነ ማለት ነው። ስለዚህ this one is the most important እዚህኛው ላይ በደንብ ትኩረት ማድረግ ይኖርብናል ማለት ነው። ስለዚህ አይ ቲንክ ይሄንኛው እንዴት ሪፖርት እናደርጋለን የሚለውን ከማየታችን በፊት እንዴት ራን እናደርጋለን የሚለውን ብናይ የተሻለ ይሆናል። እዚህኛው ጋር እንግዲህ ሃይፖቴሲስ ነው ቴስት የምናደርገው እንዳልኳችሁ ሃይፖቴሲስ ቴስት እናደርጋለን። ዳይሬክት ሃይፖቴሲስ ይኖረናል፣ ኢንዳይሬክት ሃይፖቴሲስ ይኖረናል። ምክንያቱም ሚዲዬሽን አናሊሲስ ስለሆነ እየሰራን ያለ ነው። እዚህ ወደ ታች ስንሄድ ያው እዚህ ጋር ሚዲዬሽን አናሊሲስ ወይም ደግሞ ኢንዳይሬክት ኢፌክት ይኖረናል ማለት ነው። ዘን ከሱ ቀጥለን እንግዲህ ፒ ቫልዩ ኢቫሉዌሽን ይኖረናል። ፒ ቫልዩ አይ ቲንክ እዚህ አካባቢ አለ። ኤኒዌይስ አለ እዚህ ውስጥ እሱንም በደንብ እንዴት ሪፖርት እንደምናደርግ ቀጣይ የምናየው ይሆናል። ከሱ ቀጥለን ወደ ኪው አር ስኩዌር ነው የምንሄደው ወይም ኮኤፊሽንት ኦፍ ዲተርሚኔሽን እሱን እናያለን። አር ስኩዌር ካየን በኋላ ደግሞ ወደ ኤፍ ስኩዌር እና ኪው ስኩዌር እንሄዳለን ማለት ነው። ፕሪዲክቲቭ ሪሌቫንስ እንዲሁም ደግሞ ኢፌክት ሳይዝ የሚባል አለ። አይ ቲንክ ኢዚት ኢፌክት ሳይዝ ቲንክ አንድ ጋር ነው ሪፖርት ያደረኩት ይመስለኛል። እዚህ ጋር ያው እዚህ ውስጥ አለ ኢፌክት ሳይዝ። እሱንም እንዴት የት እንደምናገኘው ምናምን በሚቀጥለው ቪዲዮ የምናየው ይሆናል ማለት ነው። ለዛሬው ግን እንዴት ነው የት ነው ራን የምናደርገው ይሄንኛውን ሃይፖቴሲስ ቴስቲንጉን እንዴት ነው ራን የምናደርገው የሚለውን ይሄንኛውን ሪሌሽንሺፑን የት ነው የምናገኘው? ስለዚህ እዚህኛው ጋር ሃይፖቴሲስ ቴስቲንግ ላይ ሁለት አይነት ነገሮችን እናያለን። የመጀመሪያው ቤታ ኮኤፊሽንት የምንለው ነው ወይም ደግሞ ስሎፕ የምንለው። ሌላኛው ደግሞ ፒ ቫልዩ ነው። ፒ ቫልዩ የሚጠቅመን እንግዲህ ሃይፖቴሲሳችንን አክሴፕት ሪጀክት ለማድረግ ነው። ቤታ ኮኤፊሽንት የሚጠቅመን ደግሞ በቫሪያብሎቻችን መካከል ያለው ሪሌሽንሺፕ ፖዚቲቭ ነው ኔጌቲቭ ነው ወይስ ደግሞ ሪሌሽንሺፕ የለም የሚለውን የምናይበት ነው ማለት ነው ኮኤፊሽንቱን አይተን። ስለዚህ እሱን እንዴት ነው የምንሰራው የሚለውን እስኪ ልመልሳችሁና እዚህ እንግዲህ ሞዴላችን ይሄንን እንትናችን ፎርሙሌት ካደረግን በኋላ ይሄንን ዴቨሎፕ ካደረግን በኋላ ካልኩሌት የሚለው ጋር እንሄድና የት ነው የምንሄደው? ቦትስትራፒንግ የሚለው ጋር ነው የምንሄደው ማለት ነው። ስለዚህ PLSA ፓዝ ስታንዳርዳይዝ ይሄ እንዳለ እንተዋለን ዲፎልቱን፣ ከዛ ስታርት ካልኩሌሽን እንለዋለን ማለት ነው። ስለዚህ የተወሰነ ሰከንዶችን እንጠብቃለን። እንግዲህ ጨርሷል ማለት ነው። አሁን ከዛ ወዴት እንሄዳለን? እዚህኛው ጋር ፓዝ ኮኤፊሽንትስ የምትላለች ማለት ነው። እሷ ጋር አንድ ጊዜ ክሊክ ሳደርግ
ይሄ ሪዛልት ይመጣልኛል ማለት ነው። ይሄኛው ዳታ ትንሽ ሶፍትዌሩ እንትን ያለ ብሎብኝ ስለሆነ የተቀነሰ ዳታ ነው። ሶፍትዌሩ አሁን እያሳየኋቸው ያለሁት በፍሪ ቨርዥኑ ነው እያሳየኋቸው ያለሁት እና ከ99 በታች ሳምፕል ያለው ዳታ ነው እያሳየኋቸው ያለሁት እና ትክክለኛ ቫልዩ አይመጣም ማለት ነው። ትክክለኛ ቫልዩ እዛ ሪፖርት የተደረገው ላይ ወይም እዚህ ጋር ያለው ዳታ ነው ማለት ነው። እዚህ ጋር ያለው ትክክለኛው ዳታ በፊት ሰብስክራይብ ባደረኩት ሰዓት የሰራሁት ማለት ነው። ይሄኛው ነው። ኤኒዌይስ ግን ለመማማር ያክል ስለሆነ ምንም ችግር የለውም። ስለዚህ በዚህ መንገድ ረን ካደረግነው በኋላ ይሄን ቴብል እናገኛለን። ይሄ ቴብል ማለት እዚህ ጋር ኦሪጂናል ሳምፕል ይላል። ይሄ ማለት ቤታ ኮኤፊሽንት ማለት ነው ወይም ፓስ ኮኤፊሽንት ቤታ ቫልዩ የምንለው ነው። ከዛ ስታንዳርድ ዲቪዬሽን አለን፣ ቲ ስታቲስቲክ አለን፣ እንዲሁም ፒ ቫልዩ ይኖረናል ማለት ነው። ልክ እዚህ ቴብል ላይ እንዳለው ፓስ ኮኤፊሽንት አለ፣ ስታንዳርድ ዲቪዬሽን አለ፣ ቲ ስታቲስቲክ እንዲሁም ፒ ቫልዩ ይኖረናል ማለት ነው። እንግዲህ ይሄንን ቴብል ምን እናደርጋለን? ኮፒ አድርገን መውሰድ ነው። ሴሌክት እናደርጋለን፣ እንደዚህ የት እንወስዳለን? ኮፒ አድርገን እዛ ይዘን እንሄዳለን ማለት ነው። ስለዚህ ኮፒ ያደረኩት ቴብል ይሄ ነው ማለት ነው። ይሄ ማለት ዳይሬክት ኢፌክት ነው። እዚህ ጋር እንደምታዩት በሁለት ቫሪያብሎች መካከል ያለ ሪሌሽንሺፕ ነው። በኬኤ እና በኦኤል፣ በኬኤ እና በኦፒ፣ በኬኤፕ እና በኦኤል፣ በኬኤፒ እና በኦፒ መካከል ያለ እስከታች ድረስ 9 ሃይፖቴሲስ አለኝ። የ9 ሃይፖቴሲስ ውጤት ነው ማለት ነው እዚህ ጋር። እነዚህ ቁጥሮች ነው ኢንተርፕሬት የምናደርገው ማለት ነው። እያንዳንዳቸውን ቁጥሮች ኢንተርፕሬት እናደርጋለን። ፒ ቫልዩ ሃይፖቴሲሳችን አክሴፕት ሪጀክት ለማድረግ እንጠቀምበታለን። ለምሳሌ እስኪ የመጀመሪያውን እንዴ እዚህ ጋር ያለው ሃይፖቴሲስ the effect of knowledge acquisition on organizational learning ነው። ፓስ ኮኤፊሽንት ወይም ቤታ ቫልዩ የሚያሳየን 0.157 ነው። ቲ ስታቲስቲክስ 2.507 ነው። ፒ ቫልዩ ደግሞ 0.006 ነው። ስለዚህ እነዚህ ቁጥሮች ምንድነው የሚያመለክቱን ነው የምናየው ማለት ነው። ፓስ ኮኤፊሽንት ወይም ቤታ ቫልዩ ኢንዲፔንደንት ቫሪያብላችን በአንድ ዩኒት ቼንጅ ሲያደርግ ዲፔንደንት ቫሪያብላችን ኢን ዲስ ኬዝ ኦርጋናይዜሽናል ለርኒንግ ማለት ነው በ0.157 ቼንጅ ያደርጋል ማለት ነው። ፖዚቲቭ ነው ሪሌሽንሺፑ? አዎ ፖዚቲቭ ነው። ምክንያቱም የፓስ ኮኤፊሽንት ቫልዩ ፖዚቲቭ ስለሆነ። ስለዚህ በሁለቱ ቫሪያብሎች መካከል ያለው ሪሌሽንሺፕ ምንድነው ማለት ነው? ዳይሬክት የሆነ ሪሌሽንሺፕ አለን ማለት ነው። ኖሌጅ አኩዊዚሽን ሲጨምር ኦርጋናይዜሽናል ለርኒንግ ምን ይሆናል ማለት ነው? ይጨምራል ማለት ነው። ማግኒቲዩዱ በስንት? በ0.157። ስለዚህ ይሄን ነው የሚያመለክተን። ይሄንኛው ቁጥር የሚያመለክተን ሃይፖቴሲሳችን አክሴፕት ሪጀክት ለማድረግ ነው። ለምሳሌ ብለን የተነሳ ነው። ለምሳሌ የተነሳሁት እኔ knowledge acquisition has a positive significant effect on organizational learning ብዬ ነው የተነሳሁት። ስነሳ መጨረሻ ላይ ሪዛልትን እሱን ፕሩቭ አድርጎልኛል። እንዴት? እዚህ ጋር እንደምታዩት ከ0.05 ያነሰ ቁጥር ነው ይሄ ቁጥር። ያ ማለት ሲግኒፊካንስ ሌቭሊ ወይም አልፋዋ 0.05 ስለሆነች 5% ሲግኒፊካንስ ሌቨል ስለሆነ የወሰድኩት ማለት ነው። 95% ኮንፊደንስ ሌቨል 5% ሲግኒፊካንስ ሌቨል ነው የወሰድኩት ማለት ነው። if እዚህ ጋር ልጻፍላችሁ መሰለኝ እንደኖት ነገር if p value is less than significance level then the hypothesis should be accepted. ሃይፖቴሲሳችን ምን ይሆናል? አክሴፕትድ ይሆናል ማለት ነው። ፒ ቫልዩአችን ከምን ካነሰ? ከሲግኒፊካንስ ሌቭላችን ካነሰ። ሲግኒፊካንስ ሌቭል የምንወስደው እንግዲህ መጀመሪያ ላይ ስንወስድ 5% ኦር ደግሞ 10% ኦር ደግሞ 1% አይደል? ይሄ
1%፣ 5% እና 10% ነው ሲግኒፊካንስ ሌቨል የምንወስደው ወይም ደግሞ አልፋ ቫልዩአችን። ለምሳሌ ሲግኒፊካንስ ሌቨላችን 1% ከሆነ ኮንፊደንስ ሌቨላችን 99% ይሆናል ማለት ነው። 5% ከሆነ 95%፣ 10% ከሆነ 90% ይሆናል ማለት ነው ኮንፊደንስ ሌቨላችን። ስለዚህ ኮምፔር የምናደርገው እነዚህን ቁጥር እዚህ ጋር ያለውን የወሰድነው መጀመሪያ የወሰድነው ቁጥርና ፒ ቫልዩ ነው ማለት ነው። ስለዚህ ይሄ ፐርሰንት ነው። እሺ ፐርሰንት 5%፣ 10%። ስለዚህ እኔ የወሰድኩት ቁጥር ይሄ ስለሆነ 5% ስለሆነ ከዚህ ጋር ነው ኮምፔር የማደርገው ማለት ነው። ይሄኛው ፐርሰንት ነው ከዚህ ጋር ኮምፔር አደርጋለሁ ማለት ነው። ስለዚህ 5% ከሆነ የወሰድኩት ፒ ቫልዩ ከ0.05 5% ማለት 0.05 አይደለ? ከሱ በታች ካነሰ ሃይፖቴሲሱ አክሴፕት አደርጋለሁ ማለት ነው። ከበለጠ ደግሞ ምን አደርጋለሁ? ሪጀክት አደርጋለሁ። ለምሳሌ እዚህኛው ጋር 0.065 ነው ማለት ከምን ይበልጣል? ከ5% ይበልጣል። in this case ሃይፖቴሲስ ምንድነው ማለት ነው? ሪጀክትድ ነው ማድረገው ማለት ነው። ሃይፖቴሲስ ሪጀክትድ ሆኗል ማለት ነው። even though ፖዚቲቭ የሆነ ሪሌሽንሺፕ ቢኖርም በቫሪያብሎች መካከል ስታቲስቲካሊ ግን ኢንሲግኒፊካንት ነው። ስለዚህ እሱን ነው ማለት ነው ምን ማደርገው ሪፖርት ማደርገው ማለት ነው። ስለዚህ እንዴት ነው ሪፖርት ማደርገው የሚለውን እስኪ ለምሳሌ የመጀመሪያውን ሃይፖቴሲስ እዚህኛው ጋር the table shows that the first hypothesis showed a positive significant relationship between knowledge acquisition and organizational learning. The outcome implies that organizations improve their capacity for organizational learning as they acquire knowledge. This aligns with earlier studies. studies ሳይት አደረኩ እዚህ ጋር ተመሳሳይ ሪዛልት ያላቸውን organizations can obtain information from outside source through knowledge acquisition, which can be analyzed, assimilated, and utilized to enhance learning procedures. So this hypothesis outcome is consistent with the organizational learning theory and resource-based view. ከዚህ ቲዮሪ እና ከሪሶርስ ቤዝድ ቪው እና ከኦርጋናይዜሽናል ለርኒንግ ቲዮሪ ጋር አብሮ ይሄዳል ሪዛልቱ የሃይፖቴሲስ ሪዛልት። and that means obtaining fresher perspectives and understandings via knowledge acquisition can assist companies in finding more innovative and flexible solutions to problems. ብዬ ምን አደረኩ ማለት ነው? ፕሩቭ አደረኩ ማለት ነው። acquiring knowledge እዚህ ጋር ያለው እንግዲህ ከሪዛልቱ ላይ ተነስቼ ከሃይፖቴሲስ ሪዛልቱ ላይ ተነስቼ ኮንክሉድ ያደረኩት ኮንክሉዥን ነው ማለት ነው። Acquiring knowledge broadens an organization's range of resources, enhances its learning capacity, and ultimately confers a competitive advantage. Therefore, knowledge acquisition enhances organizational learning. ብዬ ምን አደርጋለሁ ማለት ነው? ሪፖርት አደርጋለሁ። ይኸው ሁለተኛውንም ተመሳሳይ ኔጌቲቭ ሪዛልት ነው የመጣው። ስለዚህ አንዱ ሲጨምር አንዱ ይቀንሳል። ምን አስቀምጣለሁ ማለት ነው? እንደዚህ የሆነበት ምክንያት ምንድነው? ምክንያቱ ምንድነው? ለምሳሌ አንዳንድ ሪሰርቾች ምን ሊሆኑ ይችላሉ? በሪል ወርልድ ላይ ስናያቸው ፖዚቲቭ የሆነ ሪሌሽንሺፕ ይኖራቸዋል። ሃይፖቴሲሳችን ግን ቴስት ስናደርገው ግን ከዛ ተቃራኒ የሆነ ሪዛልት ሊመጣብን ይችላል። ለምሳሌ እዚህ ጋር የኔ የመጣው ማለት ነው እንግዲህ ኖሌጅ አኩዊዚሽን ለኦርጋናይዜሽናል ፐርፎርማንስ ኔጌቲቭሊ ነው ኢፌክት የሚኖረው የሚል ሪዛልት ነው የመጣው። እንግዲህ ኖሌጅ አኳየር ስናደርግ ኦርጋናይዜሽናል ፐርፎርማንሳችን ይቀንሳል የሚል ሪዛልት ማለት ነው። ይሄ ደግሞ እንግዲህ ሪል ወርልድ ላይ እንዲሁ ስናየው እንግዲህ ኖሌጅ አኳየር ስናደርግ እንዴት ነው ኦርጋናይዜሽናል ፐርፎርማንሳችን ሊቀንስ የሚችለው? የማይሆን ነገር ነው። ግን ይሄ የሚሆንባቸው ምክንያቶች ሊኖሩ ይችላሉ። እነዛን ነገሮች ምን እናደርጋለን? እንጽፋለን ማለት ነው። ለምሳሌ እዚህ ጋር አሁን እኔ although knowledge acquisition is expected to impact organizational performance positively, the negative coefficient suggests that increased knowledge acquisition may reduce organizational performance. Several factors can cause this counterintuitive finding. The first factor is information overload.
ለምሳሌ የመጀመሪያው ፋክተር ኢንፎርሜሽን ኦቨርሎድ ሊሆን ይችላል ኔጌቲቭሊ አፌክት የሚያደርገው። እንዴት ነው? በጣም ብዙ የሆነ ኢንፎርሜሽን ካለው ኢንፎርሜሽን አናላይዝ በማድረግ ጊዜ እንፈጃለን። ያለውን ኢንፎርሜሽን ብዙ ኢንፎርሜሽን ከመኖሩ የተነሳ ቶሎ ዲሳይድ ለማድረግ እንቸገራለን። በዛ ምክንያት ጊዜ እናጠፋለን አይነት ነገሮች ማለት ነው። ከዚህ የሚቀጥሉት የተጻፉ ለምሳሌ according to this person excessive knowledge acquisition can overwhelm an organization leading to confusion, slower decision making and reduced effectiveness ብለዋል ይሄ ሰው። ስለዚህ ከኔ ሪዛልት ጋር የሚገጣጠም ነገር አገኘው ማለት ነው። The other factor is the resource required for knowledge acquisition። እንግዲህ knowledge acquire ማድረግ ጊዜ ይፈልጋል፣ ገንዘብ ይፈልጋል፣ እንዲሁም የሰው ኃይል ይፈልጋል። ስለዚህ ሾርተር ፐርፎርማንሳችን ኔጌቲቭሊ አፌክት ሊሆን ይችላል። መቼ? እነዚህ ሪሶርሶች ከኮር ኦፕሬሽናል አክቲቪቲ ወጥተው ኖሌጅ አኩዚሽን ላይ ፎከስ የሚያደርጉ ከሆነ የሚል ሌላ ምን መጣ ማለት ነው? ምክንያት መጣ ማለት ነው። ስለዚህ ዛራ እና ጆርጅ የተባሉ ሰዎች 2002 ላይ በሰሩት ሪሰርች ተመሳሳይ የሆነ ሪዛልት አምጥተዋል ማለት ነው። ስለ ይሄንን ሳይት ማድረግ ነው ማለት ነው። ሌላኛው ደግሞ newly acquired knowledge can challenge existing beliefs and practices leading to cognitive dissonance, resistance to change and disruptions and negatively impacting performance። አዲስ የመጣ እውቀት እንግዲህ የነበረውን ነገር ዲስራፕት ያደርገዋል። ያ ደግሞ ሬዚስታንስ ቱ ቼንጅ ያጋጥማል፣ ኮግኒቲቭ ዲሶናንስ ሊመጣ ይችላል፣ እንዲሁም ደግሞ ዲስራፕሽንስ ሊኖር ይችላል። እነዚህ ነገሮች ደግሞ ቼንጅን ወይም ፐርፎርማንስን ኔጌቲቭሊ የሚያደርጋሉ፣ አፌክት ያደርጋሉ። ስለዚህ እንደነዚህ አይነት ነገሮችን ምን ማድረግ ነው ማለት ነው? ጀስቲፊኬሽን ማስቀመጥ ነው ማለት ነው። ስለዚህ በዚህ መንገድ ሁሉንም ምን እናደርጋለን ማለት ነው? አናላይዝ እናደርጋለን ማለት ነው። ሁሉንም ዘጠኙንም ሃይፖቴሲስ ስንጨርስ ወዴት ነው የምንሄደው? ወደ ሚዲዬሽን አናሊሲስ ነው የምንሄደው ማለት ነው። እዚህ ጋር እንደምታዩት የቅድሙ ቴብል ነው ኮፒ አድርጌ ያመጣሁት ማለት ነው። ሚዲዬሽን አናሊሲስ እንግዲህ ኢንዳይሬክት ኢፌክት ነው። እሱን በሚቀጥለው ቪዲዮ ሰራላችኋለሁ። እንግዲህ ይሄ ቪዲዮ ከተመቻችሁ ላይክ አድርጉት፣ ለሚያስፈልጋቸው ሰዎችም ሼር አድርጉት። አመሰግናለሁ። መልካም ጊዜ። ቀጣይ እንገናኛለን።